ላይ ከጓደኞቻችን ከወላጆቻችን ከብዙ ሰዎች ጋር ስንገናኝ ደህና ነን፣ ምንም አልተፈጠረም፣ ስቃለን፣ እንጫወታለን። እንዴት ነህ ደህና ነህ ለሚለው ጥያቄዎች ሁሉ ሰላም ነኝ እግዚአብሔር ይመስገን እንላለን። ቤታችን ስንገባ ክፍላችን ውስጥ ስንገባ በአራት ግድግዳ መሀል ውስጥ ስንሆን ግን እኛ ብቻ የምናውቀው እኛና እግዚአብሔር ብቻ ሆነን የምናልፈው ብዙ የጨለማ ጊዜዎች አሉ። አሁንም ያለንበት ነው። ብዙዎችም ደግሞ እየተሰራ ፈልግ ለምሳሌ ሰው ያስጠላናል። ጭራሽ በጣም ኪዩሪየስ ሆነን ምን ሆኜ ነው እንደዚህ እየሆንኩ ያሉት ብላችሁ አታውቁም? ለምንድን ነው እንደዚህ እየሆንኩ ያሉት? ልክ ሰዎች እንገናኝ ሲሏችሁ እንውጣ ሲሏችሁ የማግኘት ፍላጎታችሁ እየቀነሰ ይመጣል። ያለ ምክንያት እኮ ከዛ ያለ ምክንያት መጨነቅ፣ ያለ ምክንያት ማልቀስ፣ ነገሮች ሁሉ ተስተካክሏል። በትምህርታችን በስራችን ከሁሉም ሰዎች ጋር ያለን ግንኙነት ጤናማ ሆኑ፣ ሁሉ ነገር ሰላም ሆኑ፣ ግን የሆነ የሚረብሸን ነገር እንዴት ለሆን ነው? አሁን ያለንበትን ጊዜ በማስተዋል ጦርነቱን፣ የኑሮ ውድነቱን፣ ስራ አጥነቱን፣ በጣም ብዙ ሰዎች መሞታቸውን፣ የበሽታ መንሰራፋቱን፣ ከምንም ነገር ላይ ብዙ ክፉ ሰዎች መብዛቱን፣ ብቻ ብዙ የሚያስፈሩ ነገሮችን በማሰብ ነገ የማንኖር እስኪመስለን ድረስ አሁን ባለኝ አቅም ባለኝ ትምህርት ሰው በጣም እኔን ርቆኛል። ከኛ እድሜ በታች ያሉ እንደኛ በትምህርትም በስራም ብዙ ያለፉ ትንሽ ብቻ ጥረት ወይም በመጃጃል ብለን ልንጠቅሰው እንችላለን ብቻ ትልቅ ዝናንና ትላልቅ ፋንሲ የሆኑ ነገሮችን ለራሳቸው ሲያደርጉ በሀብት ሲንበሻበሹ ማየት እጅግ በጣም ልብ የሚያቆስል ነገር። ስለዚህ በጣም ብዙ ወጣት ራሱን ያወዳድራል። መንፈሳዊ ህይወታችን ላይ ራሱን እናወዳድራለን። በአሁኑ ሰዓት በዓለማችን ላይ ከ280 ሚሊዮን በላይ የሚሆኑ ሰዎች በዲፕሬሽን ይጠቃሉ። እንደውም የዓለም ጤና ድርጅት ሲናገር በዚህ በሽታ የሚጠቁት እድሜያቸው ከ15 ዓመት እስከ 29 ዓመት የሚገኙ ሰዎች እንደሆኑ ይናገራሉ። በጣም የሚያሳዝነው ግን ከቁጥሩ ጀርባ ያለው ከባድ ነገር ነው። አሁን ከልቡ የሚስቅ ከልቡ የሚጫወት እውነተኛውን ማንነቱን የሚያሳይ ሰው ጠፍቷል። እንዲሁም ጠቢቡ ሰለሞን የመጽሐፈ ምሳሌ ምዕራፍ 14 ላይ በሳቅ ጊዜ ሐዘን ይሆናል፣ ከደስታም በኋላ ሐዘን ይመጣል፣ ለቅሶ ይመጣል ብሎ ይናገራልና ከሁላችንም ጥሩ ውሎና ሳቂታ ውሎ በኋላ ግን ሁልጊዜ የሆነ ጨለማዊ ማንነት አለ። የሆነ ማዘን፣ የሆነ የመኖር ፍላጎት ማጣት፣ ከሰዎች ጋር የመቀላቀል ራስ እሱን ፍላጎት የማጣት ከዛ ራስን መጥላት፣ እንደዚህ አይነት ነገሮች ሁላችንም ብቻችንን ስንሆን ይመጣብናል። ይህንን ስናገር ብዙ ወጣቶች ክፍላችሁ ውስጥ ሆናችሁ ጨለማ ውስጥ ሆናችሁ እንደምትሰሙኝ አምናለሁ። ውጭ ላይ ከጓደኞቻችን ከወላጆቻችን ከብዙ ሰዎች ጋር ስንገናኝ ደህና ነን፣ ምንም አልተፈጠረም፣ ስቃለን፣ እንጫወታለን። እንዴት ነህ ደህና ነህ ለሚለው ጥያቄዎች ሁሉ ሰላም ነኝ እግዚአብሔር ይመስገን እንላለን። ቤታችን ስንገባ ክፍላችን ውስጥ ስንገባ በአራት ግድግዳ መሀል ውስጥ ስንሆን ግን እኛ ብቻ የምናውቀው እኛና እግዚአብሔር ብቻ ሆነን የምናልፈው ብዙ የጨለማ ጊዜዎች አሉ። አሁንም ያለንበት ነው። ብዙዎችም ደግሞ እየተሰቃዩ ነው። ዛሬ እግዚአብሔር ቢወድና ቢፈቅድ የምንነጋገረው ስለ ድባቴ ወይም ዲፕሬሽን ነው። እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን እሱ መልካም ፈቃዱ ይሆናል። ታዲያ ድብርት ወይም ድባቴ ምንድን ነው? ዲፕሬሽንስ ምንድን ነው? ከድብርትስ የሚለየው ምንድን ነው? ሳይኮሎጂ እውቀቱ ላይ ያሉ ሰዎች ሙያው ላይ ያሉ ሰዎች ድባቴ አንድ ሰው ትክክለኛ የጤና እክል እንደሆነ ወይም ደግሞ ተራ ድብርት ለነገሮች የሆነ ፍላጎት ማጣት ምናምን የመሳሰለ በጣም ቀላል ነገር ሳይሆን አንድ ሰው ሊታከመው የሚገባ ሜዲካል ትሪትመንት የሚያስፈልገው ነገር እንደሆነ ይናገራል። እንደውም ብዙ ሰዎች ከ2 ሳምንት በላይ ተከታታይ የሆነ ተስፋ መቁረጥ፣ የመኖር ፍላጎት ማጣት፣ ከሰዎች ጋር መቀላቀል አለመፈለግ ወይም ደግሞ ሁላችንም እንደምናውቀው ያ መጥፎ መንፈስ ወይ መጥፎ ስሜት ውስጥ ገብተን በተከታታይ ቀን ከ2 ሳምንት በላይ የሚሆን ከሆነ አጠገባችን ወዳለ የአእምሮ ሕክምና መሄድ እንዳለብን ያሳስባል። እና ዲፕሬሽን ወይም ድባቴ ቀለል አድርገን የምናልፈው ስላየነው ብቻ እንዲሁ ደብሮኝ ነው እንዲሁ ትንሽ ከፍቶኝ ነው ብለን የማናልፈው ነገር እንደሆነ ከድብርት አልፎ ወደ ድባቴ ወደ ዲፕሬሽን አድጎ ትክክለኛ ሜዲካል ትሪትመንት የሚያስፈልገው በሽታ እንደሆነ ይናገራል። ይሄ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንግል እና ከመጽሐፍ ቅዱስ ጋር ደግሞ ስናየው ይህንን ስሜት ቤተክርስቲያን ተስፋ የመቁረጥ መንፈስ ብላ ትጠራዋለች። የእግዚአብሔርን ምሕረት የእግዚአብሔር ረድኤት እንዳናይ ሰዎች እንደሚጠሉን እግዚአብሔር እንደማይወደን በእኛ ተስፋ እንደቆረጠ እንዲሰማን የሚያደርግ መንፈስ ነው እና ይሄ ስሜት ደግሞ አሁን ባለን ትውልድ ብቻ የመጣ ሳይሆን ብዙ ቅዱሳን ብዙ በብሉይ ኪዳን የነበሩ አባቶችም ኤክስፔሪንስ እንዳደረጉት እናውቃለን። ቅዱስ ዳዊት በመዝሙር 42 ቁጥር 5 ላይ ነፍሴ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊትሽ መድኃኒት የሆነውን እግዚአብሔር ተመልከቺ፣ ተስፋ አድርጊ እያለ ሲናገር
እናያለን እና በነፍስ መታወክ፣ በነፍስ ማዘን፣ ተስፋ የመቁረጥ መንፈስ በነ ቅዱስ ኢዮብም በነ ነቢዩ ኤልያስም በብዙ ቅዱሳን አይተናል እና ይህ ነገር የጀመረው አሁን ባለበት ትውልድ ብቻ ሳይሆን እየባሰ እያየን መጣን። ለነገሩ ያለን እውቀት ከፍ እያለ ስም ተሰጥቶት መጣ እንጂ ከአዳም ጀምሮ የነበሩ ሰዎች ሁሉ ኤክስፔሪንስ አድርገውት አይተውት ያለፉበት ስሜት ነው። ስለዚህ ብቻችንን አይደለንም። መጽሐፍ ቅዱስ ስለዚህ ነገር ያውቃል። እግዚአብሔር ስለዚህ ጉዳይ ያውቃል። ከምንም ነገር በላይ ትራዲሽናል ናት፣ ወደኋላ የቀረች ናት፣ ብዙ ነገር ላይ ደግሞ እውቀት የላትም ወይም ይህንን ትውልድ መረዳት አቅቶታል ብለን የምንገምታት ቤተክርስቲያን እንኳን ከምንም ነገር በላይ ከድሮ ጀምሮ የምታውቀው የምታስተምርበት ጉዳይ እንደሆነ በዚህ ማወቅ ይቻላል። ታዲያ ወደ መፍትሄው ከመሄዳችን በፊት ሁልጊዜም ያው የሆነ በሽታ ከያዘን በኋላ መድኃኒቱ ምንድነው ከማለታችን በፊት ከምን ልጠንቀቅ ወይም ደግሞ ይህንን በሽታ ምን ሳደርገን ይመጣብኝ የሚለው ኮዙን ማየት ያስፈልጋል። ታዲያ ለምንድን ነው ይህ ትውልድ በጣም በዲፕሬሽን እንዲያዝ? በዚህ ልክ እንግዲህ ቅድም ብያቸዋለሁ ከ4.4 ሚሊዮን በላይ የሚገኙ ወጣቶች በኢትዮጵያ ከ280 ሚሊዮን በላይ የሚገኙ ወጣቶች ደግሞ በዓለም ውስጥ የሚገኙ ሰዎች በዚህ ልክ ለምንድነው በዲፕሬሽን እየተጠቁ ያሉት? ለምንድነው ድባቴ ውስጥ ተስፋ መቁረጥ ውስጥ ሁላችንም ለምን ኤክስፔሪንስ እያደረግን ያለው? ለምን የሚለውን መመለስ ያስፈልጋል። የመጀመሪያው ከዚህ በፊት በነበረንም ትምህርት እንዳየነው ማህበራዊ ሚዲያ ደግሞ የሚያመጣው ራስን ማወዳደር ነው። አሁን ዘመኑ ይህንን ትውልድ በጣም የሚፈትን ዘመን ነው። ብዙ የስራ እድሎች የታጡበት፣ ብዙ የትምህርት እድሎች የታጡበት፣ ከምንም ነገር በላይ ለራሳችንም ለቤተሰብም ልክ እንደ ድሮ እኔ ተመሬ አድጌ ተመርቄ ስራ ይዤ ቤተሰብን እጦራለሁ የሚል ጉዳይ ተስፋ ያጣበት ጊዜ ላይ ደርሰናል። ይህ ደግሞ የአብዛኞቻችን ወጣቶች ልብ ሰብሯል። ብዙ ወጣቶች ይህንን የምትሰሙ ሰዎች ምናልባት ስራ አጥተን ለቤተሰቦቻችን ለራሳችን መሆን አቅቶን ቤት ውስጥ ተቆልፈን ቁጭ ብለን፣ ይሄ ብቻ አይበቃንም። ይሄ ዘመን ያመጣብን አንድ የዘመኑ ጣዖት ብለን የተማርነውን ትምህርት ሶሻል ሚዲያ ይዞብን መጥቷል እና ከዛ ውስጥ ደግሞ ከኛ እድሜ በታች ያሉ እንደኛ በትምህርትም በስራም ብዙ ያለፉ ትንሽ ብቻ ጥረት ወይም በመጃጃል ብለን ልንጠቅሰው እንችላለን ብቻ ትልቅ ዝናንና ትላልቅ ፋንስ የሆኑ ነገሮችን ለራሳቸው ሲያደርጉ በሀብት ሲንበሻበሹ ማየት እጅግ በጣም ልብ የሚያቆስል ነገር ነው። ስለዚህ በጣም ብዙ ወጣት ራሱን ያወዳድራል። መንፈሳዊ ህይወታችን ላይ ራሳችንን እናወዳድራለን። ጸሎት የሚታደርግ ሰው ስናይ፣ የሚያደርግ ሰው ስናይ፣ ወደ እግዚአብሔር የቀረበ ሰው ስናይ እኔ ቆይ መቼ ነው ሰው መሆነው ብለን እንደውም ወደ መንፈሳዊነት ከመጠጋት ይልቅ ወደ ተስፋ መቁረጥና እኔ መቼም ሰው አልሆንም ወደ ማለት ይከተናል እና ስክሮል እያደረግን ሶሻል ሚዲያ እየተከታተልን የሆነ ከኛ የተሻለ ህይወት ያለው ሰው ስናይ፣ በተለይ ደግሞ በእኛ እድሜ ክልል ከምን ነገር በላይ ደግሞ ከእድሜያችን በታች ታናሻችን ሆኖ ስናየው እጅግ በጣም ያሳዝናል። በጣም ብዙ ወጣቶች የመጀመሪያው ምክንያታቸው የሶሻል ሚዲያ እና ከምንም ነገር በላይ ራስን ማወዳደር ነው። ያው ቤተሰቦቻችን የገሌ ልጅ አታየውም ወይ እያሉ የሚናገሩ ንግግሮች አሉ። ስለዚህ እነሱ እንደደረሱት ለወላጆቻቸው እንደደረሱት እኛ ለመድረሳችን፣ እነሱ የሆነ ቦታ ላይ እንደደረሱት ሀብት እንዳላከማችሁ እኛም ደግሞ አለማከማቻችን፣ ሁሉን ነገር ከእነሱ ጋር እያነጻጸርን ከኛ የተሻለ ህይወት አላቸው ብለን የምናስባቸውን ሰዎች ሁሉ ከኛ ጋር ኮምፔር እያደረግን በዚህ የድብርት መንፈስ ውስጥ እንድንወድቅ ያደርገናል እና የመጀመሪያው ምክንያት ራስን ማወዳደር ነው። ለራስ ማወዳደር ደግሞ ትልቁን ሚና ይጫወታ ያለው የዚህ ዘመን ጣዖት ሶሻል ሚዲያ። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 6 ቁጥር 4 ላይ እያንዳንዱ የራሱን ስራ ይፈትናል። ያ ማለት ምን ማለት ነው? ገብታችሁ አንብቡት። ሰው የራሱን ስራ ነው ማየት ያለበት። ወይም ደግሞ ትላንት ከነበርነው እኛ ጋር ነው ዛሬ ያለውን ነገር ማወዳደር ያለበት። ሁላችንም በእርግጠኝነት የተሻለ ነገር ነው ያለው። ወደኋላ የዘቀዘቀ ሰው የለም ብናስተውሉ። ቢያንስ በአካል አድገናል፣ ቢያንስ በስለናል፣ ቢያንስ ማሰብ ችለናል። ድሮ የተሳሳትናቸውን ስህተቶች አሁን ቢያንስ መስራት አቁመናል። የሆነ ነገር ብንፈልግ የሆነ ጥሩ ነገር ከህይወታችን ውስጥ አናጣ። ትንሽ ፖዘቲቭ ነገር አይጠፋም። ማንኛውም ሰው ሙሉ ለሙሉ ፐርሰንቱን ሙሉ 100% ሙሉ መጥፎ ሊሆን አይችልም። 100% መጥፎ ሊሆን አይችልም። 100% ፌል ያደረገ ሰው ሊሆን አይችልም። ቢያንስ አንድ ፖዘቲቭ ነገር አለ። በእግዚአብሔር መወደድ ክርስቲያን መሆን ራሱ በጣም ትልቅ ስጦታ ነው። ልዑል መሆን ነው፣ የንግስት ልጅ መሆን፣ ልዕልት መሆን ነው እና ይህን እንዳናስብ ያደርጋል። ለዛ ነው ቅዱስ ጳውሎስ እያንዳንዱ የገዛ የራሱን ስራ ይፈትን ማለት የሌላውን እያየ እንዳይሰበር ማለት ነው። የዚህ ራስን ማወዳደር ትልቁን ሚና ይጫወታል። ሌላኛውና አብዛኞቻቸውን ወጣቶች በጣም እየጎዳና እያጠቃን ያለው ነገር ነገን መፍራት፣ አንዛይቲ አባውት ዘ ፊውቸር። ብዙ ወጣቶች በጣም ብዙ ሰዎች በዚህ ይፈትናሉ። ነገን መፍራት፣ ነገ እንዴት ልሆን ነው? አሁን ያለንበትን ጊዜ በማስተዋል ጦርነቱን፣ የኑሮ ውድነቱን፣ ስራ አጥነቱን፣ በጣም ብዙ ሰዎች መሞታቸውን፣ የበሽታ መንሰራፋቱን፣ ከመገራ ብዙ ክፉ ሰዎች መብዛቱን፣ ብቻ ብዙ የሚያስፈሩ ነገሮችን በማሰብ ነገ የማንኖር እስኪመስለን ድረስ አሁን ባለኝ አቅም ባለኝ ትምህርት ሰው በጣም እኔን ርቆኛል። ሶሻል ሚዲያ ላይ ስናየው ቅድም እንዳልኳችሁ ራስን ማወዳደር ስላለ በጣም በብዙ ተራርቀናል። ጥሩ ስልክ የለኝም፣ ጥሩ ፒሲ የለኝም፣
ሰዎች የሉኝም፣ አሁን ዘመኑ የሰው ሆኗል። ብቻ እንደዚህ አይነት ፍርሃቶች አሉ ሁላችን። ነገ እኔ ሊሳካልኝ የሚችል ሰው አይደለሁም፣ ልኖር እንኳን የሚችል ሰው አይደለሁም ብሎ ፈርቶ አዲስ ነገር ለመሞከር ፈርቶ መክሰርን ፈርቶ ወደ እግዚአብሔር መቅረብን ንስሐ ገብቶ ስጋው ደሙ ተቀብሎ ነገ ኃጢአት እሰራለሁ ብለን ፈርተን ሰላምን ካገኘን በኋላ አንዳንዶቻችን ደግሞ ትራውማታይዝድ ሆነናል። ደስተኛ ስሆን ነው ከዛ በኋላ ሀዘን የሚመጣው። በጣም ስስቅ ነገሮች ሰላም እንደሆኑ ሲሰሙኝ ነው ከዛ ነገሮች የሚበላሹት ብሎ የሚል ትራውማ ያለበት ሰው ራሱ ነገን ፈርቶ በዚህ ጨለማ ውስጥ ታስሮ ይኖራል። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል፣ ስለ ነገ አትጨነቁ፣ ነገ ስለ ራሱ ያስባልና ስለ ራሱ ይጨነቃል ብሏልና ነገ እንኑር አንኑር የማናቅበት ቀንን ቃል ያልተገባልን ቀን እንሙት እንኑር የማናቅበትን ቀን ዛሬ እንዴት እንሆናለን፣ ከዚህ በኋላ እንዴት ነው የምኖረው ብሎ መጨነቅ ለዚህ ትልቅ በሽታ ይዳርጋል። ሶስተኛው የመንፈስ ባዶነት፣ የመንፈሳዊ ሕይወት ባዶነት ነው። ብዙዎቻችን ይህንን ላንረዳ እንችላለን። ምናልባት አሁን ያልኳችሁ ኮዝ እናንተ ጋር የለ ይሆናል። ምናልባት ሶሻል ሚዲያ፣ ራስን ማወዳደር፣ ራስን መጥላት፣ እነዚህን የመሳሰሉ ነገሮች ሁሉ እኛ ህይወት ላይ ላይኖር ይችላሉ። ግን ያለ ምክንያት ደግሞ የምንደበር ሰዎች አለን። ድንገት ሙዳችን የሚጠፋ ሰዎች አለን። ሙዳችን ስዊንግ የሚያደርግ ሳናውቀው ከሰዎች መሀል ሆነን ሶሻል ባትሪያችን የሚሞትብን የሆነ ሳሊ ድንገት ተነስተን ማውራት አንፈልግም። የሆነ ሳሊ ሰው ያስጠላል። ጭራሽ በጣም ኪሪየስ ሆነን ምን ሆኜ ነው እንደዚህ የሆንኩ ያሉት ብላችሁ አታውቁም? ለምንድን ነው እንደዚህ የሆንኩ ያሉት? ልክ ሰዎች እንገናኝ ሲሏችሁ እንውጣ ሲሏችሁ የማግኘት ፍላጎታችሁ እየቀነሰ ይመጣል። ያለ ምክንያት እኮ ከዛ ያለ ምክንያት መጨነቅ፣ ያለ ምክንያት ማልቀስ፣ ነገሮች ሁሉ ተስተካክሏል በትምህርታችን በስራችን ከሁሉም ሰዎች ጋር ያለን ግንኙነት ጤናማ ሁሉ ነገር ሰላም ሆኖ ግን የሆነ የሚረብሸን ነገር አለ። በጣም ብዙ ቦታ የተናገርኩት የሊቁ አውግስጢኖስ ንግግር እግዚአብሔር የሰው ልጅን ሲፈጥር ሁልጊዜም በነፍሱ አንድ ባዶ ቦታ አስቀምጧል። ጋድ ሼፕድ የሆነ ቫኪዩም ማለት ነው። እግዚአብሔር ብቻ ሊሞላው የሚችል አንድ ባዶነት አስቀምጧል እና ያንን ጉድጓድ ያንን ቫኪዩም ጋድ ሼፕድ የሆነው በእግዚአብሔር ቅርጽ የተሰራውን ባዶነት ራሱ እግዚአብሔር ካልሆነ ሌላ ምንም ሊሞላ አልቻለም እና ያ ከመሬት ተነስቶ የሚሰማን ባዶነት፣ ያ ከመሬት ተነስቶ የሚሰማን የመኖር አለመፈለግ የመጣው ከእግዚአብሔር ጋር ያለን ግንኙነት ስለተቋረጠ ነው። ንስሐ ስለማንገባ ስጋው ደሙ ስለማንቀበል እና መንፈሳዊ ሕይወት ስለሌለ ትልቁ ሁሉንም ነገር ጠቅልሎ የሚይዘው ትልቁ የዲፕሬሽን ምክንያት የመንፈሳዊ ሕይወት ጎዶሎነት ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ሰው በእግዚአብሔር ቃል እንጂ ወደ አፍ በሚገባ በምግብ ብቻ አይኖርም ብሏል። ያ ማለት ስለበላን ስለጠጣን ስለሰራን ከሰዎች ጋር ጥሩ ግንኙነት ስላለን ብቻ እንኖራለን ማለት አይደለም። ስለዚህ መደመር ያለበት ይበልጡንም ትልቁን ፐርሰንት ይዞ ሕይወታችን ላይ መገኘት ያለበት ከእግዚአብሔር ጋር ያለን ግንኙነት፣ ከእግዚአብሔር የምናገኘው ቃል፣ ከእሱ የምንሰማው ነገር፣ ከእሱ ጋር ያለን ግንኙነት ነው እና አብዛኞቻችን ጸሎት አናደርግም፣ አብዛኞቻችን አንጾምም፣ አብዛኞቻችን ከእግዚአብሔር ጋር ያለን ግንኙነት አነስተኛ ነው። ስለዚህ መቼም ቢሆን ይህ ስሜት ከሕይወታችን ሊወጣ አይችልም። ትልቁን ሚና የሚጫወተው ምክንያት የሚወስደው ከእግዚአብሔር ጋር ያለን ግንኙነት ጥሩ ስላለ ወይም ደግሞ መንፈሳዊ ሕይወት ስለሌለ። ታዲያ ጉዳቱ ምንድን ነው? ያው እያየነው ነው፣ ግን በትክክል ደግሞ እንድናውቀው አይናችን እንድንገልጥ የመጀመሪያ አይዞሌሽን ወይም ደግሞ ራስን ከሰዎች ማራቅ መነጠል። በጣም ዲፕሬሽን ውስጥ ያሉ ድባቴ ውስጥ ያሉ ሰዎች የምናይባቸው ምልክቶች ወይም ራሳችን ላይ የምናየው ምልክት ከሰዎች መራቅን መፈለግ ነው። ቅድም እንዳልኳቸው በጣም የምንወዳቸው ሰዎች ድምፃቸው እስኪያስጠላን ድረስ እነሱን ማግኘት እስክንጠላ ድረስ የሰዎች ሰርክል ላይ ክራውድ ያለበት በጣም ድምፅ የሚሰማበት በተለይ ሳቅ ጨዋታ ያለበት ቦታ ላይ መገኘት አንፈልግም። ዲፕሬሽን ውስጥ ስንሆን በጣም የምንጎዳው ነገር እግዚአብሔር ያዘዘን ትእዛዝ ከሰዎች ሁሉ ጋር በሰላም እንድንኖር በፍቅር እንድንኖር በመግባባት በመዋደድ እንድንኖር ያዘዘን ትእዛዝ እንድንጥስ የሚያደርገን ያንን ጨለማ ብቻችን ፌስ እንድናደርግ። ብዙዎቻችን ብዙ ቅርብ ጓደኞች አሉን፣ እንዴት ነህ ሲሉን ከልባችን የምንመልስላቸው ሰዎች አሉ። እነዛን ሰዎች እስክንርቃቸው ድረስ ያንን ጨለማ ብቻችን እንድንጋፈጥ ያደርገናል። ያኔ በጣም ከባድ የሆኑ የብቸኝነት ስሜት ይመጣል እና ድባቴ ዲፕሬሽን የመጀመሪያው ትልቁ ጉዳት ራስን ከሰው እንድትነጥል ያደርግሃል። ከሰው ከማህበረሰብ እንድትነጥል፣ ከቤተሰብ ከምትወዳቸው ሰዎች ነጥሎ ብቻህን ጨለማ ውስጥ ያስቀራል። በጣም የሚደንቅ መጽሐፍ ቅዱስ ጥቅስ አለ። ምሳሌ 18 ምዕራፍ 18 ቁጥር 1 ላይ መለየትን የሚወድ ምኞቱን ይከተላል መልካሙንም ጥበብ ይቃወማል ይላል እና ብቻችን ለመሆን በጣም የምንጥር ሰዎች ምኞታችን የምንከተሉ ነፃነቱን እናገኛለን። ክፍላችን ውስጥ እንደፈለግ እንድንሆን ሰይጣን ይሆናል እና ከሰይጣን ጋር እግዚአብሔርን አስወጥተን እግዚአብሔር እንድናይ የሚያደርጉን ከዛ ሀሳብ ብቻ የሚያወጡንን ሰዎች አርቀን ብቻችን እንቀመጣለን። ከየት ከሀሳባችን ከዛ ኔጌቲቭ ሀሳባችን ጋር አብረን እንሆናለን እና ምኞቱን ይከተላል። ብቻውን መሆን የሚወድ ሰው መለየትን የሚወድ ሰው ምኞቱን ይከተላል። ለራሳችን ያለን ምኞት ልክ እንዳልሆነ ታውቃላችሁ መቼ። ከኛ በላይ ለእኛ እኮ ጨካኝ የለም። ከኛ በላይ እኮ በጣም መጥፎ ገዢ የለም። ራሳችን ላይ ጥሩ ጌታ አይደለም። ለራሳችን ጥሩ እረኛ አይደለም።
ምክንያቱም ሰው ቢያስብ ስለ ራሱን ቢወድ፣ አሁን ራሳችንን እንጠብቃለን፣ መስታወት ፊት እንቆማለን፣ ሰዎች ፊት ያለን ነገር ለማስተካከል እንጠራለን። ግን ትልቁ ራሳችን እንደምንጠላ ለራሳችን እንደማንሆን ማሳየው ለነፍሳችን አለማሰባችን፣ ራሳችን ወደ እግዚአብሔር አለማቅረባችን፣ ነፍሳችንን በዚህ ልክ መስበራችን እና አብዛኞቻችን ለራሳችን ያለን አመለካከት ልክ አይደለም። ስለዚህ ያኔ ለምኞታችን ተላልፈን እንሰጣለን። ራሳችን ማጥፋት እንድንፈልግ፣ መኖር እንዳንፈልግ፣ የማይሆን ውሳኔ እንድንወስን ያደርገናል እና መልካሙንም ጥበብ ይቃወማል። ማለት መልካም የሆነው ጥበብ የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ነው የተባለው ራሱ እግዚአብሔር መፍራት እግዚአብሔር ነው እና ለብዙ ሱስ ለብዙ መደበቂያ የሚሆኑ ኃጢአቶች ውስጥ እንድንገባ አድርጎናል እና ይህን መልካም ጥበብ እንቃወማለን። ቃል እግዚአብሔር መስማት አንፈልግም፣ ስብከት መስማት አንፈልግም፣ ቤተክርስቲያን መሄድ አንፈልግም። ከእግዚአብሔር ጋር ልክ እንደተኳረፈ ሰው ድባቴ ውስጥና ዲፕሬሽን ውስጥ ይሄ የጨለማ ስሜት ውስጥ ስንሆን ከእግዚአብሔር ሙሉ ለሙሉ እንድንነጥል ያደርገናል እና አይሶሌሽን ለብቻ መሆን በጣም ትልቁ ጉዳት ነው። ከሰዎች ጋር አለመቀላቀላችን፣ ከሰዎች ጋር አለመሆናችን፣ ሀይ የሚለው ሰውን ማጣታችን። ምናልባት እኮ ሞከረው ሊሆን ይችላል። በጣም ብዙ ሰዎች እንግዲህ እናንተም በዛኛው ሳይድ ሆናችሁ ካያችሁት ብዙ እንደዚህ አይነት ስሜት ውስጥ ያሉ ሰዎችን ለመርዳት አስበን አግዘን እናውቃለን። ግን ትዕግስታችን ትንሽ ነው። ምን ሆነ ነው ምን ሆነች ነው ብለን እንጨቀጭቃቸዋለን። ከ3 ከ4 ቀን ካለፈ በኋላ ግን አይ በቃ እንደፈለገ ይሁን ብለን ነው ምንተው እና ብዙ ሰዎች እንደዛ ተስፋ ቆርጠውብን እንዲሄዱ ፈልገው ሲያጡን ስልካችንን ዘግተን ጠርቅመን ለብቻችን ሆነን ያንን ጊዜ እናሳልፋለን። ያኔ ሰይጣን አይምሯችንን ተቆጣጥሮ ለራሳችን ያለን አመለካከት በጣም ዝቅተኛ እንዲሆን፣ ራሳችን እንድንጠላ፣ መኖር እንድናቆም ይገፋፋናል። ለዛ ነው ለምኞታችን አሳልፈን የምንሰጠው፣ መልካሙን ጥበብ ደግሞ የምንቀበው። እዚህ ላይ አንድ ውብ ታሪክ እንጨምርበት። አንድ መነኮስ፣ አንድ በእድሜ ጠና ያሉ አባት ብዙ ጊዜ ያው እንደ መነኮሳት ሕግ ደግሞ አንድ ጠና ያሉ አባት ሁልጊዜ ረድ ያስፈልጋቸዋል። በራሳቸው ሄደው ውሃ መቅዳት፣ ስራ መስራት፣ ምግባቸውን ማብሰል ስለማይችሉ ረድ ይኖራቸውና ያን ረድ ወይም ረዳታቸው አነስ ያለ ወጣት የሆነ መነኩሴ እንዲረዳቸው ይነገራል ወይም ስርዓቱ ያዛል። እኚህ አባት ግን ይህንን ነገር ኢግኖር በማድረግ ራሳቸው ነበር ስራውን የሚሰሩት። በዛ እድሜያቸው ማረፍ ሲኖርባቸው ጸሎት እየጸለዩ ቅዳሴውን እየቀደሱ ከረዶቻቸው ወይም ደግሞ ከሌሎች መነኮሳት አባቶች ጋር ጊዜ አሳልፈው ብቻቸውን ሊሆኑበት የሚገባውን ጊዜ ግን ውሃ በጣም ርቀት ያለበት መንገድ እየሄዱ እየቀዱ ወገባቸውን እስኪያማቸው በበሽታ እስኪጠቁ ድረስ ራሳቸውን በጣም በስራ ያደክሙ ነበር እና ይሄ የገረማቸው መነኮሳት ተሰብስበው አባታችን ሆይ በዚህ እድሜዎት ረድ ሊኖራችሁ ሊያግዟችሁ የሚገባ ሰው ሊኖር ሲገባ እርስዎ ግን ለምንድን ነው ይህን ያህል በስራ የሚጣመዱት ብሎ ሲጠይቋቸው እኛ አባት የማያሳርፈኝን ላለማሳረፍ ሳላርፍ እሰራለሁ አሉ ይባላል። እና ምን ማለት ነው? ሰው ሲያርፍ ብቻውን ሲሆን ወይም ደግሞ ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይላል አባ እንጦንስ። እንደውም ብዙዎቻችን እንደምናውቀው አባባል ስራ የፈታ ቄስ ቆብ ቀዶ ይሰፋል ይባላል። ግን በትክክል አባባሉ ስራ የፈታ ቄስ አይደለም፣ ኃጢአት መስራት የማይፈልግ ቄስ ነው። ሰው ስራ ሲፈታ ብቻውን ሲሆን ከራሱ ጋር ጊዜ ሲያሳልፍ ሰይጣን ቅድም አባታችን አባ እንጦንስ እንደተናገሩት ቤተ ሙከራ ነው የሚያደርግበት። ስለ ራሱ ሁሉን አመለካከት እንዲበላሽ፣ ኃጢአት እንዲሰራበት፣ ብዙ ሀሳቦች የሚሆኑ ውሳኔዎች እንዲወስንበት ያደርጋል እና ከሰዎች ጋር መቀላቀልን ወይም ደግሞ ለብቻ መሆንን ትተን ከሰዎች ጋር መቀላቀል አለብን። ይህ በጣም ወደ ትልቁ ኃጢአት ወደ ተስፋ መቁረጥ ደግሞ ይመራል።